ኢዮብም መለሰ እግዚአብሔርንም እንደዚህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንደማይቻል አወቀው። እግዚአብሔር የተመሰገነ ይሁን። አንድ ነገር ልበላችሁ ወንድሞቼ፣ እህቶቼ፣ በዚህ የምትከታተሉ ሁሉ በሕይወታችሁ ላይ ምዕራፍ 42 የሚባል ነገር አለ። ልክ በኢዮብ ሕይወት ውስጥ እንደሆነ ሁሉ ኢዮብ ያዘነበት ምዕራፍ ነበረ፣ የተጨነቀበት ምዕራፍ ነበረ፣ እግዚአብሔርን የሞገተበት ምዕራፍ ነበረ፣ የሞገት ጠንካራ ቃሎችን በእግዚአብሔር ላይ የተናገረበት ምዕራፍ ነበረ። ልክ እንደዚህ ሁሉ አሁን ያላችሁበት ምዕራፍ አላቅም ተመሳሳይ የኢዮብ አይነት ላይሆን ይችላል፣ ግን በልዩ ልዩ መንገድ ጥያቄ፣ እንቆቅልሽ፣ ጸሎት፣ ልመና፣ ሙግት ያለባችሁ ሰዎች፣ እዚህ ምዕራፍ ላይ ያላችሁ ሰዎች ልክ እንደ ኢዮብ ሁሉ ኢዮብም ለእግዚአብሔር መለሰ ካለ በኋላ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንደማይቻል አወቅሁ። ከዛ ዝቅ ብሎ ደግሞ እንደዚህ ይላል፣ መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። ልክ እንደዚህ የምትሉበት ምዕራፍ አለ። እሱም ምዕራፍ 42 ይባላል። ያ ምዕራፍ 42 ዛሬ ሊሆን ይችላል። ያንተ ምዕራፍ 42 ዛሬ አሁን ሊሆን ይችላል። ያንቺ ምዕራፍ 42 አሁን ሊሆን ይችላል። የኔት ግን እንደዚህ አይነት የህይወት ምዕራፍ አለ። ከዚህ ቀደም ኢዮብ ለእግዚአብሔር መለሰ ይልና ምራቄን እስክውጥ ድረስ የማትተወኝ እስከ መቼ ነው አለ ይላል። ሌላ ቦታ ኢዮብ እንዲህ ሲል መለሰ ይልና ምን አለ በእኔና ባንተ መካከል ዳኛ በኖረ ብሎ መልሶ ያውቃል። ምዕራፍ 42 ላይ ግን ታሪክ ተቀየረ። ኢዮብ ለእግዚአብሔር መለሰ ይልና ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንደማይቻል አወቀው። የዛሬው ምላሽ የሙግት ምላሽ አይደለም። የዛሬው ምላሽ ለምን የሚልበት ምላሽ አይደለም። የዛሬው ምላሽ የጥያቄ ምላሽ አይደለም። የዛሬው ምላሽ ምን እንደሆነ ታውቃላችሁ? አወቀው። ያ ሁሉ ወጀብ፣ ያ ሁሉ ማዕበል፣ ያ ሁሉ መከራ፣ ያ ሁሉ እንባ፣ ያ ሁሉ ለቅሶ በሕይወት